ሰላም ሰላም የቻይናኔ ቤተሰቦች ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው አለሁላችሁ። እንዴት ናችሁ? ስራ፣ ህይወት። ኧረ አንድ ጥያቄ ልጠይቃችሁ ነው። እኔ እንግዲህ የምለቀው ምግብ ነው። ምንድነው የምለቀው? ቃሪያ፣ ሽንኩርት የምሰራውን ነው። ሌላ ምን ልልቀቅ? እንትን ቪዲዮ አለቀቅሽም ብሎ አገደኝ ቱቡ። ሁሌ ሜሴጅ ይመጣል። እኔ በእውነቴን ነው የምላችሁ ስንት ብር ነው የጨረስኩበት በካርድ ብቻ። ስንት ነው የጨረስኩበት? እሺ አሁን ምንድን ነው የማደርገው? እስቲ የምታውቁ ማለት ነው ንገሩኝ፣ የምታውቁኝ እና በምን አይነት ነው መመለስ የምችለው? 1000 ስንት ሰብስክራይብ አለኝ። በምንድን ነው የምመለሰው? አያሳዝንም? አላሳዝናችሁም? ለምኜ ጮኬ ነው ይህንን ያደረስኩት። አላሳዝንም? ይኸው ምግብም ለሰራ ያዘጋጀሁትን እየሰራው ላሳይ ነበረ። ምን ዋጋ አለው? ከተፍተፍተፍ ስላደርግ ነው። በዚህ አጋጣሚ የሚያሉ በዲጃኑ ይሁት እና አሁን ምን ላድርገው? እስቲ የምታውቁ እስቲ ኮሜንት ላይ ጻፉ። ነገሩ ምን ምቀኛ ህዝብ ነው ያለው። ጤነኛ ሰው የት አለ? አበሻ ምቀኛ ነው። ሰው እንዲያልፍለት አይወድ። አበሻ ምቀኛ ነው። አሁን ማን ነው የሚመልስልኝ? እስቲ ምቀኛ ያልሆነ፣ ሸረኛ ያልሆነ፣ ተንኮለኛ ያልሆነ እስቲ ይመልስልኝ። ኮሜንት ላይ መልሱልኝ። አማርኛ ማችሉ አላችሁ? አማርኛ ነምኒ ኮሜንት ከና ነምኒ ጠጌተኒ አኒ ኢቱቢ ኪያ ነዲዴ ናዴቢሳ በአማርኛው ልጨርሰው። በአማርኛው ይሻለኛል። አቦ በአማርኛው ልጨርሰው እና ቃሪያ አማራችሁ ታላችሁ። ይኸውላችሁ አረብ ሀገር ቃሪያ እኮ የሚመስለው አባቴ ነገሩ እንዲህ አይነት ቃሪያ ረዥም ኢትዮጵያ ላይ ያው የበርበሬ ሀገር ነው፣ ግን እንደዚህ አይነት ቃሪያ የሚመጣ አይመስለኝም። በፊት አርሲ፣ ሮቤ፣ አጋርፋ ምናምን በጣም ቃሪያቸው እንትናቸው አሪፍ ነው እና ይኸውላችሁ እዚህ ጋር ከተፍተፍ አርግቼ እንግዲህ ምሳ ልሰራ ነው። እየሰራው ብቀርጠው ምን ዋጋ አለው? ዩቱቤ እየተዘጋ ስለሆነ እንደዚህ ውስጥ ይሄንን መልእክት ላሳልፍበት። የምታውቁ ኮሜንት ላይ ጻፉልኝ። ስንቱን ሰው ጠየኩ። ታዋቂ የተባሉት አሁን ለምሳሌ ማን ጠየቅሽ ብትሉኝ ብሬን ጠየኩ። ቁጥሩን በየቦታው እንትን ብዬ ዋትስአፕ ላይ አስገብቼ ጠየኩ። መልስ አይሰጥም። ሳባ በፊት ኩዌት የምሰራው እሷማ እንደው በእናትሽ በምትወጃቸው በእናትሽ በአባትሽ ሳብዬ መልሽልኝ ብያት አይታ ዝም ነው ያለችው። ምንም አላልኩም። መድኃኒዓለም የስራሽን ይስጥሽ። ለካ በፊት የአረብ ሀገር እያልሽ እንትን የምትዩ ዩቱብሽ እንዲታይልሽ ቢዩ እንዲጨምርልሽ ታዋቂ እንድትሆኝ ነው አልኳት። አሁን ደግሞ እቺ እሙዬ እሷም ስልክ ቁጥሯን አስቀምጣ እሷንም ወስጄ ዋትስአፕ ላይ አስገብቼ እሙዬ ብዬ ሪከርድ አድርግቼላት እንዲህ ነው ዩቱቤ ብዙ አመት ለፍቼበታለሁ፣ እርጅኝ፣ ተባበሪኝ፣ ሼር አድርጊልኝ እንትን አላልሽም እያለ እንትን ሊልብኝ ነው ብዙ ለፍቼበታለሁ ብዬ አልኳት። እሷም ዝም አለች። መልስ የማይሰጥ አይታው ዝም እነው። አሁን ያልጠየቅኩት ማንን ነው? እቺን ለሚያ ያው እሷን ያልጠየቅኩት። እሷ ያው በፊት ሳውዲ ስትሰራ ድመት እያቀፈች እንትን እያለች እኔ የእሷን ቪዲዮ ነበረ ሳይ ነበረው። እሷን ነው ያልጠየቅኩት። አብርሽ ቄራውንም ጠየቅኩት። መልስልኝ ያልኩት አንዳቸው ሰው እንዲያቸው ሰው እንትን እንዲልላቸው ያሽቃብጣሉ። አሽቃባጮች
አሽቃባጮች ሁሉ አንድ ሰው የሚመልስ ሰው የለም። ምቀኞች ለራሳቸው ብቻ ሰርተው ለራሳቸው ብቻ ለመብላት ነው የሚፈልጉት። አሁን እስቲ ተንቢ ነው ተንቢ፣ እኔ እኮ ችግር አለብኝ፣ ጉንፋን ይዞኛል። ተንቢን ነው አሁን የቀረኝ፣ ተንቢን ጠይቃታለሁ። አንድ ሰው የሰው ምቀኛ ይጣልባችሁ፣ ሸረኛ ምቀኛውን የያዝላችሁ፣ ተንኮለኛውን የያዝላችሁ፣ ሰርታችሁ ለቁም ነገር ያብቃችሁ። ደክማችሁ ለፍታችሁ፣ እኔ ዩቱብ በጣም ለፍቼበታለሁ፣ ደክሜበታለሁ፣ ብዙ ነገር አግቼበታለሁ። አከፋፈቱን አላቅም። እድሜ ለሄለን ትባላለች ከዱባይ ለዚህ ደረጃ አድርሳኝ ነበረ። መቼም ውለቷን አረሳም እና ይሄው መጨረሻው ያምራል ብዬ ብዙ ለፍቼበታለሁ፣ ብዙ ደክሜበታለሁ። ግን ምን ዋጋ አለው? አሁን እያገደኝ ዋቻወሩን ሙልጭ አርግቶ ወሰደው። ስንት ጊዜ የለፋሁበትን ዋቻወሩን ወሰደው። በቃ እኔም ብቻ ነው ያልወሰደኝ፣ እኔንም አልወሰደኝም ብዬ ይሄው እንደዚህ እንትን እያልኩ ነው። ተመስገን ነው፣ ሌላ ምን ይባላል? ተመስገን። ትንሹን ትልቁን ታላመሰገኑት አይቻልም። እስቲ ተንኮለኛ፣ ምቀኛ፣ ሸረኛ ያጥፋልን፣ ሀገራችንን ሰላም ያደርግልን። ይህንን ቃሪያ ብሉ፣ ጠጡ። ወዳችኋለሁ። ብዙ ወሬ ተማበዛባችሁ። እኔም ምሳ ሰዓት እየደረሰብኝ ነው። ወደ ምሳዬ ልስራ። ነገሩ ሽንኩርቴን ከታትፌ ያለ ገና ሽንኩርት አልከተፍኩም፣ ይህንን ምን አላልኩም። እኔም ደግሞ ሰራ ላድርግና አብረን ምሳውን እየሰራን ደግሞ እነግራችኋለሁ። ይህን በዲጃኑን እንዴት እንደምሰራው ቆይ ያሳያችኋለሁ። ጊዜና ሰዓት አለ፣ ይጠብቁኝ። ወዳችኋለሁ።